ፓስፖርት ማውጥቼለታለሁ አሻራ ምናምን ሰጥቶ ሁሉ ነገር ጨርሶ ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ጽጌ በጣም በሚያስገርም ቪዲዮ ነው የመጣችሁ ማለት ነው። ተትናንት ወዳይታችሁ እንደሆነ ዳኒ ለአብርሽና ለሩታ የሚሆን የቀለበት ፕሮግራም ያው ዱባይ ላይ ስለሆነ ደርሰው የሚመለሱበትን የአየር ትኬት እችላለሁ ብሎ ነበረ። እኔም ቪዲዮ ሰርቼላችሁ ነበረ ማለት ነው። እንግዲህ ያው ሰርግ የሚደግስ ሰው ብዙ ወጪ አለበት። ስለዚህ እኔ ደግሞ የጓደኝነቴን ያቅሜን እችላለሁ ብሎ ትኬት እንደቻለና እንደውም አሞኛልን ያልሄድን መገኘት አልችልም ብሎ ነበረ። አሁን ላይ ያው ጽጌም ትሄዳለች፣ ዳኒም ይሄዳል። እንግዲህ ሜሮንም ልትሄድ ትችላለች ማለት ነው። እና የምልላችሁ ፈልጌ ነው እንግዲህ ዳኒ እንደሚታወቀው የአብርሽና የሩታን የትኬት ዋጋ የደርሰው መልስ ችለዋል። እና ደግሞ ዛሬ ጽጌ በተራዋ ምንድን ነው ያለችው? ዳኒ እንዳያችሁት የአየር ትኬት ችሏል። እኔም ደግሞ የጓደኝነቴን የሆነ ነገር ማድረግ አለብኝ፣ ዱባይ እሄዳለሁ፣ ተጠርቻለሁ። ስለዚህ ሰው ቤት ደግሞ ባዶ እጅ አይኬድም እና ከጊፍቶቹ ውስጥ አስቤ የመጣልኝና አሪፍ ነው ብዬ ያሰብኩት በግ ነው ብላለች። እንግዲህ በጉንም ገዝታ አሳይታናለች። ይሄ በግ ከኔ ጋር ነው ተሳፍሮ የሚሄደው ብላለች። እንግዲህ ወንበር ይዤለታለሁ፣ ከኔ ጋር አንድ ወንበር ነው ተቀምጠን የምንሄደው ብላለች። ይሄ ብቻ አይደለም፣ ለበጉ ፓስፖርት አውጥቼለታለሁ፣ አሻራም ሰጥቷል ብላለች። እንግዲህ በነገራችን ላይ ብዙ ጊዜ ለምሳሌ ውሻ ምናምን ነገር ከአሜሪካ የሚያመጡም አሉ፣ ወደ አሜሪካ የሚወስዱ አሉ። እና በነገራችን ላይ ፓስፖርት አላቸው፣ ወፎች ሳይቀሩ ፓስፖርት አላቸው። ይሄ ውሸት ነገር አይደለም። ግን ያው የጽጌ እውነት ነው ውሸት ነው የሚለው እሱ ሌላ ነገር ሆኖ፣ ግን እንስሳቶች በህይወት ከሀገር ሲወጡ በህይወት ማለት ነው። አሁን ለምሳሌ በግ ስጋው ከሆነ ኤክስፖርት የሚደረገው እንትን ይላሉ ማለት ነው። ስጋው ነው የሚወጣው፣ ግን እንደዚህ በህይወት ከወጣ የግድ ፓስፖርት ያስፈልገዋል። ይሄ እውነተኛ የሆነ ነገር ነው ማለት ነው። እና ጽጌ እሱን ነው ያለችው፣ በህይወት ስለሚሄድ በጉ እዛ ለፕሮግራም ስለሆነ የሚሰራው፣ ስለዚህ ፓስፖርት ወጥቶለታል ብላለች። መግቢያ ላይ እንዳያችሁት ፓስፖርትንም በእጇ ይዛ ይሄ ፓስፖርት የበጉ ነው ብላለች። እንግዲህ አሻራ ሰጥቼለት ሁሉን ነገር ጨርሼለት ትኬትም ተቆርጦለታል ብላለች። እንግዲህ የሚሆነውን ነገር እናያለን። ዛሬ ቀን ስንት መሰላችሁ? ቀን ዛሬ 23 ነው። እንግዲህ የአብርሽና የሩታ ቀለበት ደግሞ በ30 ነው ተብሏል። ስለዚህ ዛሬ 23 ከሆነ 7 ቀን ነው የሚቀራቸው ማለት ነው። እንግዲህ የዛሬ 7 ቀን ዱባይ ላይ የአብርሽና የሩታ ቀለበት ይፈጸማል ወይም ይካሄዳል ማለት ነው። ለዛ ደግሞ እንግዲህ ኦሪጂናል በግ ከኢትዮጵያ ድረስ ነው የሚሄደው ብላለች። እንግዲህ ደግሞ የሚሆነውን ነገር እውነት ትወስደዋለች አትወስደውም የሚለውን ነገር ሲደርስ ጊዜው ሲደርስ የምናየው ይሆናል። ነገር ግን አሁን ላይ እዛ ከሄዱ በኋላ አብርሽና ሩታ እንዳይደነግጡ ከዚሁ ላሳወቃቸው ብላ ዛሬ ላይ ቀጥራቸው የገዛችላቸውን በግ ወስዳ አሳይታቸውን ነበረ። ማናቸውም አላመኗት። እንደ አንቺ ቀልድ ያልቅብሽም ወይ እያሉ በጣም ማመን ተቸግረው ነበረ ማለት ነው። እውነቷን ነው ይች ልጅ ምናምን በሚለው፣ እሷ ግን ፓስፖርት እንዳወጣችለት አሻራ እንደሰጠች እና መውሰድ እንደምትችል እንደተፈቀደላት ተናግራለች። እነሱም ማመን ቢያቀታቸውም እንግዲህ እሷ ለማሳመን በጣም ጥራለች ማለት ነው። በነገራችን ላይ ዳኒ ራሱ አያውቅም ነበረ። ዝም ብላ ስጦታ አለኝ አብርሽና የሩታ የገዛውላቸው ስጦታ ላሳይህ ብላ አብሮ እንዲመጣ አደረገችው እንጂ የገዛችው ብቻዋን ሄዳ ነው። ፕሮሰሱንም የጨረሰችው ለብቻዋ ነው ማለት ነው። እና እንግዲህ ያው ሰው ያለውን ነው አይደለ የሚሰጠው። ስለዚህ እሷ ደግሞ አስባ ይሄ ነው ለነሱ የሚመጥናቸው የጓደኝነቴን ከኔ የሚጠበቀው ብላ ካሰበች ምንም ማድረግ አይቻልም። ቀላል አይደለም ይሄን ማሰብ በራሱ። ግን እኔ ይሄ በግ
እዛ በህይወት ይሄዳል አይሄድም የሚለው ነገር ቢያጠራጥረኝም ማለት ነው። ማለት አላቅም ከሰው ጋር ግን ማለት እንደዚህ እንስሳቶች ከሰው ጋር መሳፈር ይችላሉ እንደ ፓስፖርት ራሱ ይወጣለት የእንስሳ ለብቻ ያለ ይመስለኛል ማለት ነው። ብቻ አላቅም በዚህ ዙሪያ ግን እንስሳቶች ፓስፖርት እንዳላቸው ወፎች፣ እርግቦች ምናምን ሳይቀሩ ፓስፖርት እንዳላቸው ከዚህ በፊት ብዙ ጊዜ እሰማለሁ። እንግዲህ የጽጌ በግ ግን ከእሷ ጋር ይሂድ በእቃ በምንድነው በእቃ አየር ይሂድ የእንስሳት አየር ለብቻው ይመደብ ምንም አውቀው ነገር የለም። እሷ እንዳለችው ከሆነ ግን አጠገቤ አንድ እንደዚህ በመደዳ የሚቀመጠው አንድ አየር 3 ሰው ይኖረዋል አይደለ? እንግዲህ እዚህ ጋር እኔ ነኝ ከጎኔ ደግሞ በጌ ነው አብሮኝ የሚሄደው ብላለች። እንግዲህ ምናልባት የበጉን ዋጋ እስከከፈለች ድረስ ይቻላል መሰለኝ አላቅም። ግን እኔ ሰው ከእንስሳ ጋር ተጭኖ ይሄዳል አይችልም የሚለውን ነገር እኔ አላየውም ማለት ነው። እንግዲህ ሲደርስ የምናየው ይሆናል። ይቀራል ወይስ እንዳለችው ይዘው እንደፎከረች ይዘው ትሄዳለች የሚለውን ነገር ቀኑ ሲደርስ እናየዋለን ማለት ነው። ምክንያቱም 7 ቀን ነው የቀረው። በ30 ነው ያሉት 7 ቀን ይቀራቸዋል። እንግዲህ 7 ቀን ከቀራቸው እነሱ ደግሞ ከፕሮግራሙ ቀድሞ መሄድ ስለሚኖርባቸው 7 ቀን ላይ እንግዲህ ቢያንስ 2 ቀን ምናምን ሲቀረው ቢሄዱ ይችላሉ። በ27 ወይ በ28 ቢሄዱ ፕሮግራም ላይ መገኘት ይችላሉ ማለት ነው። ማለት የራሳቸው ፕሮግራም ላይ ምክንያቱም ያው ዛሬ ላይ ስልክ ነው። ስልክ ደውላችሁ ይሄን ያክል ሰው የሚይዝ እንደዚህ ብለው ሁሉን ነገር እዚሁ እያሉ መጨረስ ስለሚችሉ አዳራሹ ፉል ከሆነ በኋላ ሄደው መግባት ስለሚችሉ ማለት ነው። እናላችኋለሁ የጽጌ በግ እንዳያችሁት ነው። በጣም ግብዳ በግ ነው። በቃ አንደኛ የተባለውን መርጣ ነው የገዛችው። እንዳይጠፋባት ደግሞ እንዳያችሁት በቀለም በጣም እኔ ጥፍር ቀለሙን ላይ ቀባችሁ ነው የሚመስለኝ። እንዳለ ቀይ በቀይ አድርገዋለች አይታችሁት ከሆነ። በጣም ያሳቀኝ ነገር ደግሞ እንመሳሰላለን ያለችው ነገር እስቲ ይሁን አንድ አይነት እኮ ነው ምናምን ስትል ነበር ከበጉ ጋርና ትንሽ ቀን እንዲቀራታል እንጂ ብዙም አይራራቁም። ለማንኛውም እንግዲህ ጓደኝነት ግን እንደዚህ ነው እና ጓደኝነት በጣም ደስ ይላል። ጓደኝነት ማለት እንደዚህ ነው ማለት የሰው ልጅ በደስታው አብራችሁ ትካፈላላችሁ። ሀዘኑ ሀዘናችሁ ሲሆን ደስታው ደግሞ ደስታችሁ ሲሆን በጣም ነው ደስ የሚለው እና የጓደኝነት ትርጉሙ ደግሞ ይሄ ነው ማለት ነው። ገብታችኋል አይደለ? ጓደኛ ማለት የልብ ጓደኛ ነው። ሁሉ ነገር የሚረዳችሁ የሚያግዛችሁ በክፉ ቀን ከጎናችሁ የሚቆም ብቻ ሳይሆን እንደዚህ በደስታችሁን ቀን ልክ የእናንተ ደስታው የሚሆን ሰው ማለት ማግኘት ማለት በነገራችን ላይ ሰው ጓደኛ ስለፈለገውና ጓደኛ አያገኝም። በነገራችን ላይ በዙሪያችን የከበቡን ሰዎች በሙሉ የኛ ጓደኛ ይሆናሉ ማለት አይደለም። ወይም ደግሞ የኛን መልካም ነገር ይወዳሉ ማለት አይደለም። አንዳንድ ሰዎች በቃ ይወዱናል ምናምን ነው ብለን የምናስበው፣ ግን እንደዚህ በደስታችን ቀን ወይም ደግሞ በሀዘናችን ቀን ብንፈልግ አንድ ሰው አናገኝም ማለት ነው። ገብታችኋል አይደለ? ሰው ሲኖራችሁና ሳይኖራችሁ የሚወዳችሁ ሰው በጣም ይለያያል። እንደገና ደግሞ ምንም በቃ ሰው የለኝም ባላችሁበት ሰዓት ደግሞ የሆነ ሰው ሳታውቁት ካጠገባችሁ ይቆማል ማለት ነው። እና ለዛን አንዳንድ ሰው በሰው ተከብቤ ሰው አጣሁ የሚለው ማለት ነው። እና ጓደኝነት ደግሞ ማለት ልክ እንደናንተ ሲሆን ደስ ይላል። የምር ደስ ይላል። በቃ ዋናው እኮ ይሄን የጓደኝነት ትርጉም አይደል? በደስታም በሀዘንም አብሮ መካፈል፣ የዛ ሰው ችግር የኔ ችግር ነው ብሎ ማሰብ፣ የሱ መከፋት እሱ ሲከፋ አይታችሁ እናንተም ስትከፉ ማለት ነው። ጓደኝነት ይሄ ነው፣ ሌላ ምንም ትርጉም የለውም ማለት ነውና ይሄን ነገር ደግሞ ከእናንተ ውስጥ አይቼባችኋለሁ ማለት ነውና ፍቅራችሁን ያብዛላችሁ። የምር በጣም ደስ ይላል እና ከዚህ በላይ ትልቅ ደረጃ ደርሳችሁ እንድናያችሁ ያድጋችሁ። የምር በነገራችን ላይ ቀን መሆን ለራስ ነው። ቀን ስትሆኑ እናንተ ራሳችሁ ያላሰባችሁት በረከት ነው በህይወታችሁ የሚገባው። የምር ጥሩ ነገር ለሰው ስትመኙ ለእናንተ ጥሩ ነገር ይደረግላችኋል። ለሰው ደግ ስትሆኑ ምናልባት እናንተ ያደግ የሰራችሁለት ልጅ መልሶ ለእናንተ ደግ ላይ ሆንላችሁ ይችላል። እግዚአብሔር ግን ሌሎች ደጋግ ሰዎችን ለእናንተ ይልክላችኋል እንጂ ያ ሰው አንዳንድ ሰው ምን ይላል ለከሌኩ ይህን አድርጌለት እንደዚህ ረድቼው እሱ ግን ዞር ብሎ አላየኝም ብሎ ያማራል ማለት ነው። ግን አይደለም፣ እንደዛ አይደለም። ሰው
ለሰው ጥሩ ነገር ስታደርጉ ያ ሰው ብድር ይከፍለኛል ብላችሁ አይደለም። በቃ ጥሩ ነገር ጥሩ ስለሆነ ብቻ አድርጉ እንጂ ከዛ ሰው ምንም አይነት መልስ አትጠብቁ ማለት ነው። ምክንያቱም ያ ሰው አልኳቸው የረዳችሁት ሰው ወይንም የሆነ ነገር ያደረጋችሁለት ሰው ራሱ አይደለም ለእናንተ የሆነ ነገር የሚያደርግላችሁ። ደግ ስትሆኑ ፈጣሪ ሌላ ደግ ሰውን ነው ወደ ህይወታችሁ ይልክላቸዋል ማለት ነው። እና መልካምነት ለራስ ነው የሚባለውም ለዛ ነው። ለማንኛውም ሰላሙን ብዝት ያድርግላችሁ፣ ፍቅሩን ብዝት ያድርግላችሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቻናሌን ተቀላቀሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በተረፈ መልካም ምሽት።